ሰላም ጤና ይስጥልን እንደምን ውላችኋል? መርዳ ሰፋ ነኝ ከማያኒስ ጋር የዕለቱን ዜና እነሆ። የአፋር ክልል መንግስት ህወሓት ትላንትና ምሽት የከፈተውን ጥቃት አስመልክቶ በሰጠው ተጨማሪ መረጃ በአራት አቅጣጫ መጠቃቱን አስታውቋል። ህወሓት በበኩሉ በአፋር ክልል መንግስት የቀረበበትን የወሰን ጥሰትና የከባድ መሳሪያ ጥቃት አስተባብሏል። የአፋር ክልል መጋላ ወረዳ ዋና አስተዳዳሪ የህወሓት ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት 15 ኪሎ ሜትር ዘልቀው መግባታቸውን አሳውቀዋል። የክልሉ መንግስት ጉዳይ ላይ ትላንት ምሽት ባወጣው የመግለጫ የህወሓት ኃይሎች 6 መንደሮችን መቆጣጠራቸውን መግለጹም አሳውቀዋል። የአፋር ክልል መንግስት የህወሓት ኃይሎች በክልሉ ዞን 2 መጋላ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ ከባድ የመሳሪያ ተኩስም ፈጽመዋል። የመጋላ ወረዳ አስተዳዳሪ የሆኑት አቶ አብዱሼክ በራህ ሁስማን የህወሓት ኃይል በአራት አቅጣጫ ወደ አፋር መግባቱን ለቢቢሲም ተናግረዋል። ህወሓት የአፋር መንደሮችን ከተቆጣጠረ በኋላ በአካባቢው ከባድ መሳሪያ መተኮሱንም አስተዳዳሪው ጠቁመዋል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው በጣም ብዙ ኃይል መሆኑን አሳውቀዋል። የትግራይ ጦር በዚህም ሁኔታም ከቀጠለ የክልሉ መንግስት ሙሉ ለሙሉ ለመቆጣጠር መሳሪያውንና ትጥቁን ይዞ መግባቱን አሳውቀዋል። በዚህም ሁኔታ የከባድ መሳሪያ ተኩስ በአፋር ክልል ላይ እያደረገና ከባድ እልቂትም እየፈጸመ የሚገኘው የትግራይ ኃይል ነውም ሲሉ ተናግረዋል። ዋና አስተዳዳሪው ለጊዜው ጥቃቱ መቆሙን የገለጹ ሲሆን የህወሓት ኃይሎች ወደፊት እየገፋ በመሆኑ በድጋሚ ተኩስ ይነሳልን በሚል ስጋት መኖሩን አስተዳዳሪው ገልጿል። ክልሉ ህወሓት በሞርተር እና በዙ 23 ከባድ መሳሪያዎች የከፈተውን ጥቃት በአስቸኳይ ካላቆመ የመልስ ምት እርምጃ እንደሚወስድም አስጠንቅቋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃት ሆነ የተቆጣጠርነው መሬት የለም ሲል ወንጀላውን አስተባብሏል። ከቢቢሲ ጥያቄ የቀረበላቸው የትግራይ ክልል የሰላምና ጸጥታ ዘርፍ ብርጋዴር ጀነራል ተክላይ ኪዳነ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉም የቀረበባቸውን ክስ አስተባብለዋል። እኛ የከፈትነውም ግጭት የለም እንደዚህ አይነትም ዝግጅትም የለንም ሲሉ ጀነራሉ በምላሹ ተናግረዋል። የሐራ መሬት ኃይሎች ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ፈጽመው ጉዳት የሰው ኃይል እንዳደረሱባቸው ጀነራሉ ገልጸዋል። ጀነራሉ ለሚዲያ አላወጣነውም ያሉት ጥቃቶች የተፈጸመባቸው ምላልዛት፣ ሐዛ፣ ደሳ፣ ወረጃት እንደውም ተከታታይ የሆኑ ጥቃቶችን አካባቢው ላይ በማድረግ የተፈጸመውን ለሚዲያ አላወጣነውም ሲሉም ተናግረዋል። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረብ ሀገራው እና ደርባባ በሚባሉ አካባቢ ትንኮሳዎችን ፈጽመው ጉዳት ደርሷል በማለትም ወንጅሏል። እንደውም እያስጠነቀቀን ከተባለ እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝም ተናግረዋል። የአፋር ልዩ ኃይል የትግራይ ቦታዎችን በመቆጣጠር አሁን ያለውን ውንጀላ ተደጋጋሚ በሆነ ክስ እየፈጸመም ይገኛል። በዚህም ጉዳይ የትግራይ ልዩ ኃይል በዚህ የፈጸመው ምንም ጥቃት እንደሌለ እንዲታወቅም እንዲሁም ለሕዝብ ግልጽ እንዲሆንልን እንፈልጋለን ሲል ጀነራሉ ተናግረዋል። በዚህም ተያይዞ አቶ ጌታቸው ረዳ እንዲህም ሲሉ ተናግረዋል። ህወሓት በአፋር የከፈተው ተኩስ የሻዕቢያ አጀንዳ ለማስፈጸም እየተደረገም ነው ሲሉም ተናግረዋል። ትላንት ምሽት ህወሓት በአፋር ክልል የፈጸመውን ትንኮሳ የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም በመግለጫቸው ተናግረዋል። ከምርጫ ቦርድ በይፋ የተሰረዘው ህዝባዊ ወያነ ሓርነት ትግራይ ትላንት ማለትም ጥቅምት 26 ቀን 2018 ዓ.ም በአፋር ክልል ተኩስ በመክፈት ክልሉን ምሽቱን ባወጣው ሪፖርት መሰረት ክልሉን ሲያውክ እንዳደረም ሰዎችንም ሲገል እንደነበረም ገልጸዋል። በሌላ ዜና የአሜሪካንና የሳውዝ አፍሪካን ግንኙነትና እንዲሁም አሁን ያለመግባባት ሁኔታዎችን እንዘግባለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካ ከቡድን 20 መውጣት አለባት ብለውም እንደሚያምኑ ገለጹ። ደቡብ አፍሪካ የቡድን 20 ጉባኤን ለማስተናገድ ዝግጅት እያደረገች ባለችበት ወቅት ነው ይህንን የተናገሩት ዶናልድ ትራምፕ
የደቡብ አፍሪካ መንግስት ቃል አቀባይ ኢንቨስት ማግያ በበኩላቸው ሀገራቸው የቡድን 20 ጉባኤን በተሳካ ሁኔታ እንደምታስተናግድ ለቢቢሲም ገልጿል። ባያንስ ነው እንጂ ወደ መጨረሻ ወር ላይ የደቡብ አፍሪካ ጆሃንስበርግ ስብሰባ ትልቅ እንደሚሆንና ለሚቀጥለው የስብሰባዎች ሁሉ ቁንጮ እንደሚሆን የደቡብ አፍሪካው ይህ ሰው ተናግሯል። ደቡብ አፍሪካ ነጮች ላይ መድሎ ታደርጋለች ብለው በተደጋጋሚ የከሰሱት ዶናልድ ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዝዳንት ጂጂ ቫንስን እንደሚለኩ ገልጸዋል። ከደቡብ አፍሪካ ቀጥላ ጉባኤውን የምታዘጋጀው አሜሪካ ናት። ደቡብ አፍሪካ የቡድን አባል መሆኑን የለባትም ሲሉ የገለጹት ዶናልድ ትራምፕ በሀገሪቱ አስከፊ ነገር እየሆነ ነው፣ ሀገሪው ወክሎ ነጮችን የሚገልበት ጊዜም ነው ሲሉም ተናግረዋል። የደቡብ አፍሪካ መንግስት ለዶናልድ ትራምፕ አስተያየት በይፋ ምላሽ አልሰጠም እስካሁን። ባለፈው ሳምንት አሜሪካ ከነጭ አሜሪካኖች ለሚቀርቡ የስደተኞች ጥያቄ ቅድሚያ ለመስጠት መወሰኗን ደቡብ አፍሪካ መቃወሟ ይታወሳል። በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚሉት የአሜሪካ ክስ በሰፊው ውድቅ የተደረገና ተአማኒ ማስረጃም እንደሌለው ገልጸዋል። የደቡብ አፍሪካ የወንጀል አሃዝ ነጮች ከሌሎች ደቡብ አፍሪካውያን በተለየ ኢላማ መደረጋቸውንም አያሳይም። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ሁኔታዎች በሚያጋጥሙበት ጊዜ መንግስት ያለ ካሳ መሬት መውሰድ እንዲችል የሚፈቅድ ሕግ አጽድቀውም ነበር። በዚህ መጠቀም ይችላሉም ብሎም ተናግረዋል። ይህንን ተከትሎ ትራምፕ በ25 መባቻ ላይ በብዛት የዶሃ እና የፈረንሳይ ዝርያ ያላቸው የደቡብ አፍሪካ ነጮችን የስደተኝነት መብት አቅርበውም እንደነበርም ገልጸዋል። በዚህም ሁኔታ የራማፎዛ የአሜሪካው ክስ ውድቅ እንደሚሆንም ገልጸዋል። የሰዓቱን ዜና በዚህ ጨርሰናል። እኔ መርዳ አሰፋ ነኝ ከማያ ኒውስ ጋር። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ሁኑ። ጣቢያችንን በመደገፍ ይተባበሩን። ሰላም